አንድ የንግድ መርከብ ከሲሲሊ ወደብ በንፋስ እየተገፋ ይደርሳል። ግራ የተጋቡ የወደቡ ሰራተኞች መርከቡ ላይ ተንጠላጥለው ወጡ። ግን ብዙም አልቆዩ። ውስጡን ካዩ በኋላ በፍርሃትና በጩኸት ጥለው ሸሹ። የመከራ ቀን የመጀመሪያ ዕለት ነበር። የሞት መንፈስ መርከቡን ጎብኝቶ በክፉ ሞት ብዙዎች አልቀዋል። መርከበኞቹ ሰውነታቸው ተጠምዝዞ ከስሎ ቆሳስለው ሞተዋል። በሕይወት ቆመው ግን የባልደረቦቻቸውን ዕጣ የሚጠባበቁትም በሞትና በሕይወት መሃል ናቸው፣ ያቃትታሉ። እየጮሁ የሸሹትና በኋላም እየገፉ መርከቡን ከአካባቢው ያራቁት የሲሲሊ ነዋሪዎች ትንሽ ዘገዩ። ከመርከቡ ሾልከው የወረዱ አይጥና ቁንጮች ሞት አዝለው የሲሲሊን መሬት ረገጡ። ጊዜው 1347 ነበር፣ ሞት የነገሰበት ዘመን። ብላክ ዴት ወይንም ቢውቦኒክ ወረርሽኝ ነበር ከመርከቡ የወረደ። ይህ ከአውሮፓ አግርጌ የጀመረው ወረርሽኝ ከአንድ ሰው 2፣ 4 እያለ ሰፈር፣ መንደር፣ ከተማ፣ ሀገር እያጸዳ ተስፋፋ። አውሮፓውያኖች እንደ ቅጠል ረገፉ። ትኩሳቱ ይባላል ስጋን አልፎ መንፈስን የሚያነድ፣ ብርድ ቁርጥማቱ ልብን የማቆም ኃይል እንደነበረው፣ ከእንቁላል የሚበልጠው እብጠት በተለይ ከጭን ከብብት ከአንገት ወጥቶ ያረፈበትን ስጋ ይቆረጥም እንደነበር ይታወሳል። የሰው ልጅ ከዚህ በፊት አይቶት የማያውቀው መከራ ወረደበት። ጩኸትና ቁጣው የበረደው ሰው አልቆ ሀገሩ ሲራቆት ነው። በጸጥታ ቤተሰብን፣ መንደርን፣ ከተማን ባዶ አስቀረ። ልጅ ወላጁን፣ ወላጅ ልጁን ጥሎ ተሰደደ። መንገዶች የሬሳ መጣያ ሆኑ። ሐኪሞች ከጊዜው ጋር ሰው አያይዞ የሚያስታውሰውን የወፍ ቅርጽ ያለውን ማስክ እንዳደረጉ ከማየት ውጪ ምንም ለማድረግ አቅም አልነበራቸው። ይህ በሽታ የነጠቀው ነፍስ ሕይወት ብዙ ነው። በትንሹ 25 ሚሊዮን ሕይወት ከአውሮፓ ብቻ ነጥቋል። በጊዜው 75 ሚሊዮን ሕዝብ ለነበራት አውሮፓ ከ3 1 ማለት ነው። በአጠቃላይ ከ200 ሚሊዮን በላይ ሰው በዚህ በሽታ ሞተ። ከብላክ ዴት የሰው ልጅ ተረፈ እንጂ እስካሁን አሸነፈው አይባልም።